Chapter 4 Drainage System and Water Resource of Ethiopia in the Whole የሚለውን በዚህ ቪዲዮ ነው። Introduction 71% of Earth's surface covered by water, 97.5% saline, 2.5% fresh water. 71 like 3/4 of የመሬት ሰርፌስ ዋተር ውሃ ያለበት ቦታ ነው እና ከዛ ውስጥ 97.5%ቱ ሳላይን ጨዋማ ውሃ ሲሆን 2.5% ፍሬሽ ዋተር ነው። ከፍሬሽ ዋተር ውስጥ ደግሞ 68.7 ግላሺየርስ ወይም ይሄ አይስ ግግር በረዶች ላይ ያለ ሲሆን ግራውንድ ዋተር ላይ ደግሞ 30.1% ፐርማፍሮስት የምንለው ሶይል ስር ያለ በረዶ ነው እና ሰርፌስ ዋተር ደግሞ 0.4% ነው። ኢትዮጵያ ኮምፕሌክስ ሃይላንድስ ረግ ትሬንስ ኒር ኢኩዌተር አባንዳንት ሰርፌስ ኤንድ ግራውንድ ዋተር። ያው ኢትዮጵያ ብዙ ሃይላንዶች አሏት። ረግ ትሬንስ ምንላቸው ለምሳሌ አባጣ ጎርባጣ ቦታዎችና ኒር ኢኩዌተር ናት እና ብዙ ሰርፌስም ግራውንድም ዋተር አላት። ሰርፌስ ዋተር ፖቴንሻል እንደውም 124.4 ቢሊዮን ኪዩቢክ ሜትር በመሆኑ ራሱ ዋተር ታወር ኦፍ ኢስት አፍሪካ የውሃ ምንጭና ብዙ ሪቨሮች ስላላት ዋተር ታወር ኦፍ ኢስት አፍሪካ ተብላ ትጠራለች። ድሬኔጅ ሲስተም ኮንሰፕት ድሬኔጅ ሲስተም ኔትወርክስ ኦፍ ሪቨርስ ኤንድ ትሪቢዩተሪስ ፍሮም ሶርስ ቱ ማውዝ። ድሬኔጅ ሲስተም ማለት የሪቨሮች እና የእነሱ ገባሮች ከሶርሳቸው ወይም ከመጀመሪያቸው እስከ መጨረሻቸው ድረስ ያለውን የሚነግረን ነው ማለት ነው። Drainage basin region collecting surface runoff and subsurface flow separated by water. ይህም ደግሞ ምንድነው ቤዚን የምንለው ዋተሮች ሰርፌስ ዋተሮች ሊሆን ይችላል ወይም ሬን ዋተር ሊሆን ይችላል። ሁሉንም አንድ ላይ አድርጎ ወደ አንድ የሚፈስ የኮመን ሪቨር ፍሎ ያለው ነው ማለት ነው። ዋተር ዲቫይድ የምንለው ደግሞ የሚከፍልልን ነው ማለት ነው። ሃይላንድ ሆኖ ወደ ሁለት ይከፍልልናል። ለምሳሌ ሬን ፎል ቢሆን የሬንፎል ዋተር ቢሆን ወደ አባይና ወደ አዋሽ ወደ አባይ የሚፈስ ነው ወደ አዋሽ የሚፈስ አድርጎ ሊከፍልልን ይችላል ማለት ነው። ፓተርንስ ኢንፍሉዌንስድ ባይ ቶፖግራፊ ሮክ ስትራክቸር ስሎፕ እና ሬንፎሎች በእነዚህ ምክንያት ድሬኔጅ ሲስተም ፓተርን ነው ኢንፍሉዌንስ ሊደረግ ይችላል ነው። ሜጀር ድሬኔጅ ሲስተምስ ኦፍ ኢትዮጵያ የምንላቸው 3 ሲስተሞች ናቸው። ዌስተርን፣ ሳውዝ ኢስተርን እና ሪፍት ቫሊ ናቸው። ዌስተርን ኤንድ ሳውዝ ኢስተርኖቹ በሪፍት ቫሊ ይለያያሉ ማለት ነው። ሪቨርስ ፍሎ ሪቨርስ ደግሞ ሜይንሊ ካራክተሪስቲክሳቸው ከሃይላንድ ወደ ሎወር ነው ማለት ነው የሚፈሱት። ዌስተርን ድሬኔጅ ሲስተም ከቨርስ 40% ኦፍ ኢትዮጵያ 60% ኦፍ ዋተር ፍሎ። ሜጀር ሪቨር ቤዚንስ የምንላቸው እዚህ ጋር አባይ፣ ተከዜ፣ ባሮ አኮቦ እና ጊቤ ኦሞ ሪቨርስ ናቸው። አባይ the largest ነው and it joins ዋይት ናይል ወይም ነጭ አባይን ካርቱም ላይ ጆይን ያደርጋል። ተከዜ የምንለው ደግሞ 82,350 ኪሎ ሜትር ስኩዌር ላይ ያለ ሲሆን ገባሮቹ ደግሞ አንግረብ እና ጓንግ ናቸው። ባሮ አኮቦ እና ጊቤ ኦሞ ደግሞ ድሬን ዌት ሳውዝ ዌስተርን ሃይላንዶች ዌት ናቸው ለነበር እነሱን ያጠጣሉ ነገር ድሬን። አባይን፣ ተከዜ እንዲሁም ባሮ አኮቦ ፍሎስ ዌስትዋርድ ወደ ዌስትዋርድ ነው። ከዛ ድሬን ሜዲትራኒያን ሲ በት ባሮ አኮቦ ሪቨር ሶባት ሪቨር የሚባለውን ሳውት ሱዳን ላይ ይፈጥራል። ጊቤ ኦሞ ሪቨር ደግሞ ወደ ታች ይወርድና ጨው ባህር ላይ ሲደርስ ያልቃል። ቱርካና ሳይገባ ግን የቱርካና መጀመሪያ ላይ ማለት ነው ያቆማል። ሌላኛው ሳውዝ ኢስተርን ድሬኔጅ ሲስተም ነው። ወደ ሳውዝ ኢስተርን ወርድ ከሃይላንድ ወደ ሶማሊያ የሚፈሱ ናቸው። ሜጀር ሪቨርስ እዚህ ጋር ያሉ ብዙንስ የሚላቸው ዋብሸበሌ እና ገናሌ ናቸው። ዋብሸበሌ ላርጀስት ካችመንት ኤሪያ ያለው ነው እና ዲሰፕት ያደርጋል ጁባ ሪቨር አካባቢ ሲደርስ ማለት ነው ኢንዲያኖች ውስጥ ከመግባቱ በፊት እና ላርጀስት ካችመንት ያለው ነው። በሎንገስት ሪቨር ኢትዮጵያ ዋብሸበሌ ነው። ገናሌ ደግሞ ወደ ኢንዲያኖች ይደርሳል። ጁባ ይባላል ሶማሊያ ሲደርስ። ገናሌ ትንሽዬ ገባር ወንዞች ቢኖሩትም ግን የሚይዘው ውሃ ከባቢ ሸበሌ ብዙ ነው። ሪፍት ቫሊ ድሬኔጅ ሲስተም ስሞል ሬንፎል ሃይ ኢቫፖሬሽን እና ሊሚትድ ካችመንት ያለበት ነው። እዚህ ጋር ሜጀር ሪቨርስ የምንላቸው አዋሽ፣ አፋር፣ ሰበዝን እና ሳውዘርን ሪፍት ላይ ያሉ ናቸው። አዋሽ የምንለው ሜጀር ቤዚን እዚህ ጋር ያለው ሜጀር ቤዚን አዋሽ ነው። 1250 ኪሎ ሜትር ያለው እና ሌኮች መጨረሻ ላይ ያሉ እዛው ኢትዮጵያ ውስጥ ሞስት ዩቲላይዝድ ሪቨር ኢን ዘ ካንትሪ አዋሽ ነው። እዚህ ኢትዮጵያ ውስጥ ነው ያለው ማለት ነው። የሚነሳው ከሸዋን ፕላቱ ሴንትራል ሃይላንድ ላይ ነው ማለት ነው እና ወደ ኖርዝ ኢስት ዳይሬክሽን ይፈሳል። አፋር ሰበዝ የምንለው ደግሞ
ስትሪም ፍሎ የለውም እና ኦንሊ ሰርፌስ ዋተርስ ነው ያሉት እነሱም አፋርና አሳሊ ናቸው ማለት እንደዚህ ይገባሉ። ሳውዘርን ሪፍት የሚለው ደግሞ ሞር ይሄ ሌክስ ሪጅን ተብሎ ይጠራል እና ኢንተርኮኔክትድ የሆኑ ሌኮች ያሉበት ነው። ዝዋይ፣ አብጃታ እንዲሁም ሌሎች ሌኮች በጣም ብዙ ሌኮች ያሉበት እንትን ነው ማለት ነው። የድሬኔጅ ሲስተም ፓርት ነው። ኢን ሪፍት ቫሊ ድሬኔጅ ሲስተም there is no one general flow direction ዋን ጀነራል ፍሎ ዳይሬክሽን የምላቸው አዋሽ ላይ ያሉት ወደ ኖርዝ ኢስት ዳይሬክሽን ይፈሳሉ። ከዛ ሳውዝ ኤንድ ያሉት ደግሞ ወደዛም ስለሚፈሱ ዋን ጀነራል ዳይሬክሽን ወደ አንድ ዳይሬክሽን ፍሎ የለም ማለት ነው። እሺ ይሄኛው ደግሞ የሚገቡበት ነው እና የሚገቡበት ነው። እሺ ሪቨርስ ኦፍ ኢትዮጵያ ያላቸው ካራክተሪስቲኮችን እናያለን። 12 ሜጀር ዋተርሼድስ አሉ። አብዛኞቹ ሪቨሮች ደግሞ ትራንስፖንደር እና ካራክተሪስቲክሳቸው ከሃይላንድ ነው ኦሪጂኔት የሚያደርጉት። ከከፍተኛ ቦታዎች ይነሳሉ። ሲዝናል ፍላክቹዌሽን በሬንፎል ባለበት በክረምቶች ላይ ይሞላሉ፣ በክረምት ወቅት ይሞላሉ። ራፒድስ፣ ዋተርፎልስ፣ ዲፕ ቫሊስ ቫሊስ እንዲሁም ቫሊ ውስጥ ያሉ ሪቨሮች አሉ እና ሰም ሰርቫስ እንደ ቦርደርም ያገለግላሉ ማለት ነው። ትራንስፖንደር አብዛኛው ትራንስፖንደር ስለሆነ ሌክስ ኦፍ ኢትዮጵያ በቴክቶኒክ አክቲቪቲ የተፈጠሩት ኳተርናሪ ፕሌት ላይ በነበረ ሜጀር ሌክስ የምንላቸው ሌክ ጣና፣ ሌክ አባያ፣ ክሬተር ሌክስ፣ ማልሜዲየም ሌኮችም አሉ። ሌክ ጣና የምንለው በላርጀስት ነው እና ከሃይላንድ ሶርስ ነው የሚነሳው። የአባይ ምንጭ ነው። ሶርስ ኦፍ አባይ ትሪቢዩታሪ ከምንለው ውስጥ አንዱ ነው። ሌክ አባያ የምንለው ደግሞ ላርጀስት ኢን ሪፍት ቫሊ ሲስተም ስለነበሩ ውስጥ ላርጀስት የሚለው ነው። ላርጀስት ኢን ሃይላንድ ደግሞ ሌክ ጣና ነው። ክሬተር ሌክስ እንደ ቢሾፍቱ፣ ለንጪ እንዲሁም ሌሎች ናቸው። ማግኔት የቆቃ በጣም ታውቂው ቆቃ ነው። ሌክስ ሰፖርት ፊሽንግ፣ ሪክሬሽናል አክቲቪቲ እና ሃይድሮፓወር። ኢትዮጵያ ሌክስ ካራክተሪስቲካቸው አብዛኞቹ ሪፍት ቫሊ ሲስተም ውስጥ ያሉ ናቸው እና በኳተርናሪ ፔሪድ ኦፍ ሴኖዞይክ ኤራ የተፈጠሩ ናቸው። ሌክስ ላይክ ዝዋይ፣ ላንጋኖ፣ አብጃታ፣ ሻላ፣ አባያ፣ ጫሞ ሎወስት ሪጅን ላይ የሚገኙ ናቸው። ሌክ ጣና ቅድም እንዳልነው ላርጀስት ነው እና ሶርስ ኦፍ የአባይ ሪቨር የሚለው ሪፍት ቫሊ ሌክስ ሃቭ ኖ አውትሌት ማለትም ሪፍት ቫሊ ሌኮች ኢንላንድ ድሬኔጅ ውስጥ ነው ያሉት እና ሃይ ኢቫፖሬሽን ስላለ ሬንፎልም ብዙ የለም። ከዛ ሃይ ኢቫፖሬሽን ስላለ ሪፍት ቫሊ ውስጥ ነው ያሉት ማለት ነው። ግራውንድ ዋተር ሪሶርስስ ሎወር ዛን ሰርፌስ ዋተር በት ሲግኒፊካንት ኤክስፕሎሲቭ ፖቴንሻል ያው ትልቅ ፖቴንሻል ያላቸው ግን ከሰርፌስ ባነሰ ያሉት ማለት ነው። ኢትዮጵያ ውስጥ ከ12 እስከ 30 ቢሲ አለ እና በጂኦሎጂ እና በክላይሜት አቬላቢሊቲዎችን ገንዘብ ይደረጋል ማለት ነው። ዋተር ሪሶርስ ፖቴንሻልስ ለሃይድሮ ፓወር፣ ለኢሪጌሽን፣ ለትራንስፖርቴሽን፣ ለፊሽንግ እና ለሪክሬሽናል አክቲቪቲ ይሆናል።